በቀቤና ልዩ ወረዳ በታሪካዊው የሼክ ሰይድ ጀማሉዲን ሀድራ የመራጮች ምዝገባ ተጀምረዋል። በማዕከላዊ ኢትዮጵያ ክልል የቀቤና ልዩ ወረዳ የምርጫ ቁሳቁሶች ከተሰራጩና የፌዴራሉ የምርጫ አስፈጻሚ ቦርድ የመራጮች ምዝገባን በይፋ ካስጀመረ በኋላ ምዝገባ መከናወኑን ቀጥሏል። ታሪካዊ በሆነው የሼክ ሰይድ ጀማሉዲን ሀድራ የተጀመረው የምዝገባ ስነ ስርዓት በልዩ ወረዳው በሚገኙ መስጂዶች ተጠናክሮ እንደሚቀጥል ተገልጿል። በልዩ ወረዳው ከ126 የሚልቁ የጀማዓ ሰላት የሚከወንባቸው መስጂዶች እንዳሉ ተጠቅሷል። የልዩ ወረዳው የኮሚኒኬሽን ጉዳይ ያነጋገራቸው የመጅሊሱና የምርጫ ቦርዱ ኃላፊዎችን ጨምሮ የተለያዩ የማህበረሰብ ክፍሎች በምርጫው ምዝገባ ላይ የሙስሊሙን ተሳትፎ አውስተዋል። ባሳለፍነው ሐሙስ የፌዴራሉ የምርጫ አስፈጻሚ ቦርድ በሰጠው መግለጫ በኩል በማግስቱ በሀገር አቀፍ ደረጃ የመራጮች ምዝገባ የተጀመረ ሲሆን ይሄን ተከትሎ በልዩ ወረዳው ወደ ምዝገባ እንደተገባ ተገልጿል። የመጅሊሱና የመጅሊሱ የምርጫ ቦርድ ኃላፊዎችና አባላትን ጨምሮ ዑለሞች፣ ኢማሞችና ምዕመናን በምዝገባ ማስጀመሪያው ላይ ተገኝተዋል። ከምዝገባው መጀመሪያ ቀድሞ ተገቢውን ቅድመ ዝግጅት፣ ስልጠናና የቁሳቁስ ርክክብ መደረጉም ተወስዷል። ይህ ገጽ ስለ ምርጫ ግንዛቤና መረጃ ይገኝበታል። ምርጫ ለጽኑ ተቋም፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የምርጫ አስፈጻሚ ቦርድ